መካከል እገኛለሁ። በዚህ ጋር ነብይ መለሰ፣ በዚህ ጋር ነብይ ደምሳሽ በጸሎት እንጀምረው። ሶስት አይነት ሃይማኖት አለ በነገራችን ላይ። እዚህ ጋር ሶስት ሃይማኖት አለ። እዚህ ጋር የፍቅሪዝም እምነት መስራች፣ እዚህ ጋር ደግሞ በፕሮቴስታንት አማኞች ስር ያለ ነብይ መለሰ። እኔ ደግሞ ኦርቶዶክስ ነኝ። ያው ሃይማኖት ውስጥ ምንም አይነት ተሳትፎ ባይኖረኝም እንትን ነኝ። በጸሎት ጀምሩት። እሺ ጀምርና እንቀጥላለን። ጀምር። በፍቅር አምላክ በአንድ በእግዚአብሔር ስም ሰላማችሁ ይብዛ። በፍቅር ማሰማሰል ማገናዘብና መወሰን ተገብና ከሆነ ማመን መፈጸም በእኛ ላይ የፍቅር አምላክ ይባርከን፣ ይቅር ይበለን፣ ይፈውሰን። ሪካ አዱሳ ካፕራዲ ካብራና ሳካ አዱሼ ካትርዲሊ ቬና ማንዶ ሶኮቶ ራሺካ አድራዲያና ማካቶ ኩሩስኩር ተከባሰ አን ካድራዲያና ማንዳ የተኛው ጨለማ ይመታ። አሁን ክፎች ይታሰራሉ። ከዚህ ደቂቃ ጀምሮ የተኛው ክፉ እያንዳንዱ ላይ የሚሰራ ማንኛው የጠላት ኃይል በኢየሱስ ክርስቶስም ይታሰራል። እግዚአብሔር ሆይ እስከምንጨርስ ድረስ ከኛ ጋር አንተ ሁን። የተኛው ክፉ ኃይል ይታሰር in the name of Jesus። በኢየሱስ ብለህ እኮ ማስወጣት ትችላለህ። ለምሳሌ ኢየሱስ ኃይል አለው ከተባለ አስወጣ። ምን ችግር አለ? ጸልይ። እኔ ጸልያለሁ። እኔ ፍቃደኛ ከሆንክ ጸልያለሁ። ችግር የእውነትን ነው ማለት እኔ ጸሎት አድርግ። እኔ ጸልያለሁ። ግን ምን ነው? ቆይ ልንገርህ። እኔ አሁን ያለው እዛ አሁን ቅድም ብያለሁ። እኔ አሁን ሁለት አይነት አላውራም። ያንተ አጋንንት የሚወጣ እራስ በፍራት በፍቃደኝነት ነው ያስገባው። በፍቃደኝነት ይሁን ብለህ ስላስገባ አንተ ስለፈልገ ስላስገባ ምን ያደርጋል? ያ ምንድነው? ማንም ሰው መጥቶ አሁን ከዚህ በፊት እንትና ጸልየዋል አይደል? አንተ ሶፊ ጋር ነብይ ማን ነበር? አዎ ጸልየዋል። አይ ለምንድን ነው ያልወጣው? እዛ አሁን በኢየሱስ ብሎ ጸልየዋል። ስለዚህ አያ እኔ ዋና ምንጩን አይቻለሁ። ያንተ አጋንንት የሚያወጣው ማነው? እራስን በራሴ ሶፊ እንኳን አጭበርባሪ ነው። ና ጸልይ እስቲ አንተ። በፍቃደኝነት ነው የሶፊን ጸሎት እሱ አይሰማም፣ አጭበርባሪ ነው አለ። ስለዚህ እሱ ቺክ ያባራል። አዎ አልኩ እኮ እኔ ጸልያለሁ። አሁን ጸልያለሁ። ላንተ ፍቃደኛ ከሆንክ ይቀበላሉ ካልክ ጸልያለሁ። እግዚአብሔር እድሜ ይጨምራል። ማኩ ከአዲካ ወሶ ኩርኪኒኖ ዱላይንት ዙካታሮ እንዳይወድቅብ ካልቫና ካትሪኒያ አዞቶ ከሶ ኩኩሪ ካናኖስ የእውነትን ነው የሚልህ። እኔ ቀጥታ ዓለም ላይ ያለው ሰይጣን ሁሉ አንተ ላይ ሲገባ ይቻላል። ስለዚህ ምንድነው ዛሬ ከተቀበልክ በፍቃደኝነት ይውጣ ብለህ ራስህ ካመንክ እኔ ጸልያለሁ። እግዚአብሔር ምሕረት ይሰጣል፣ ነፍስ ታመልጣለች። እኔ ካልክ ግን እድሜህ አጭር ነው ብሎኛል። አጋንንቶች ሁሉ ለመግደል ይፈልጋሉ። ስለዚህ እኔ ጸልያለሁ in the name of Jesus Christ። ከዚህ ደቂቃ ጀምሮ በጌታ በኢየሱስም ባንተ ላይ የተሰራ የተኛው አጋንንት እግዚአብሔር እንዲያስር ይጸልያል። ኩኪ ካርካቱኩ አንካብሪኪ አናኩቱኩ ቅንጣም ባንተን ጠቃቂያ ቀንበኩኩ ቻና ከሮሶ ከቱኩቱኩ ከናማሰ ፔያታ ከማሱ ከቲያና ማንዶ በጌታ ከቱኩ ካንሰከበላ አንተ በኢየሱስ በጸጉሩ ላይ የተሰራው በጸጉሩ ላይ የተሰራው ሟርት ድግምት እኔ እግዚአብሔር ነብይ አውጃለሁ በኢየሱስም የዚህ ሰው የሆነ የተሰራ የተኛው አይነት ክፉ በኢየሱስ ክርስቶስም አስራራለሁ። አንተ ላይ በኢየሱስም አይሰራም። እኔ በኢየሱስ ክርስቶስም ይሳት አድርጋለሁ። እዚህ ጸጉሩ ላይ የተሰራ ሟርት፣ እዚህ ጸጉሩ ላይ የተሰራ አጋንንት በኢየሱስ ክርስቶስም ነፃ ይውጣ። ይሄ ሰውየው ከዚህ ደቂቃ ጀምሮ እንዳያገኝ በዚህ ጸጉሩ ላይ የተሰራ የሟርት ባይዘው በዚህ ጸጉሩ ላይ አብዛኛው ጊዜ በዚህ ጸጉሩ ላይ ነው አንተ አጋንንቱ የሚሰራው። ስለዚህ ይሄን ደግሞ እኔ ባንተ ቆሞ ሌሎቹ እንዳያስስ ምን አድርጋለሁ? መንፈሱን ሽባ አድርጋለሁ። መንፈሱን ነው እንደዚህ ይያለሁ። ከዚህ ደቂቃ ጀምሮ በናዝሬቱ በኢየሱስም ሆይ አጥቁ ሳያ ማሳካ ተራፊያና ማንዳ ለያህን ሰውየው በኢየሱስ ክርስቶስም መንፈሱን ያዘ፣ ነፍሱን ያዘ በኢየሱስ አጥንቶቹን ሰሩን ያዘ ሁሉ በኢየሱስ ክርስቶስ ለያህን ውጣው በኢየሱስ ክርስቶስም ማንያተ ከዚህ ነው የወሰደው። ይበቃል። በኢየሱስ ክርስቶስ አስር ያለው ከዚህ በኋላ እንዳይሰራ ኢትዮጵያ ላይ እንዳይሰራ ዓለም ላይ እንዳይሰራ በኢየሱስ አሰርኩ። ይሄ እኔ ይሄ የኢየሱስ እጅ ነው። የኢየሱስ እጅ ወክዬ ጭኛለሁ። ከዚህ በኋላ የተኛው ባንተ ላይ ያለው መንፈስ እንዳይሰራ ኢትዮጵያ ላይ እንዳይሰራ፣ ሰዎች ላይ እንዳይሰራ፣ ዓለም ላይ እንዳይሰራ፣ ክርስቲያኖች ላይ እንዳይሰራ in the name of Jesus በኢየሱስም አሰርኩት። ነፃ ውጣ በኢየሱስም። ለእግዚአብሔር አሳልፈ ሰጥቻለሁ። እግዚአብሔር ይሄ ሰውየው ከዚህ ደቂቃ ጀምሮ ላንተ ያድርግ። የተኛው ጨለማ ይመታ በኢየሱስም። በንስሐ ወደ አንተ እንድመለስ ጸልያለሁ። ጂሰስ ነህ እና ከዚህ በኋላ እሱ ጋር ያለው መንፈስ በቃ እኔ አስር ያለው አይሰራም። እሱ ደግሞ ሊጸልይ ነው። ይጸልይ ችግር የለም። ጸልይልህ አንተ ጸልይልህ
ና ተነሳ ጸልይ እንጂ ተነስቼ እኮ ነው የተጸለይኩ። ና ጸልይ፣ ችግር የለም። ኩኩራ ሳና ማንዶ እኛ ጋር ጩኸት የለም ምን የለም፣ እምነት ነው ያለው በልባችን ውስጥ። በፍቅር አምላክ በአንድ በእግዚአብሔር ስም በአንተ ላይ ጸለይኩኝ። የፍቅር አምላክ በአንተ ላይ ሆኖ የፍቅር አምላክ ይባርክህ። በፍቅር አምላክ ስም ሰላምን ያብዛልህ። ያጣውን ነገር እንድታገኝ በፍቅር ማሰማ ስለሰማ ማገናዘብና መወሰን መተግበር እንድትችል ያድርገን። የፍቅር አምላክ በአንተ ላይ ሆኖ መንፈሱ የ32 አይን የፍቅር አምላክ እግዚአብሔር የ32 አይን የ32 መንፈስ በአንተ ላይ እግዚአብሔር 32 አይን በአንተ ላይ ይሁን። ችግሮችን ይዳብስህ። ልብህን፣ አመለካከትህን፣ ግንዛቤን ያንጻልህ። የፍቅር አምላክ ማለት ባይዘው 32 ተወያይታችሁ ሰው ማሳመን አለባችሁ እንጂ አንተ ግግም ብለህ 32 አይን ባለ ምናምን ሳይሆን እሱ የሚያነሳውን ሀሳብ እየሰማ ለሱ መልስ እየሰጠ እንደዛ ነው የሚሄድ ያለበት ፕሮግራሙ። ውሸት ስለሆነ እኮ ነው ከየት ያመጣል? ለማምጣት ስለማይችል የማትቀበለው ሀሳብ ላይ ጥሩምባ ትንፋ ቃጭላ ታጋጨን። ነብይ ደምሳሽ እስኪ አስረዳ፣ የት ነው ያለው? ስለዚህ ሲኦል አንድ ሰው ሲሞት ሲኦል የት ነው ያለው? ሰማይ ነው ወይስ ምድር ነው? እሺ ነብይ መለሰ ካንተ ጋር አልኩ እኮ አየህ፣ ስለታሰረ አገላለጽ አንተ እስኪ እንደዚህ አይነት ከዚህ በፊት ያጋጠሙክ ሰዎች አሉ በእንደዚህ አይነት እምነት የፈለሰፉ ወይ ደግሞ ሐሰተኛ ነቢያት ለመሆኑ ምንድነው አንተ ያረጋገጥክበት ከሱ? የሱም ባይዘው ያው ቅድም እንደነገርኩት ሰይጣኖቹ ሁሉ ቀጥታ እሱ ላይ ነው። አሁን ኢትዮጵያ ላይ ለዛ ነው አሁን በሱ ቆሞ ነው አብዛኛው ኢትዮጵያን እየረበሸ ያለው አጋንንቶች። ስለዚህ ለዛ አሁን ጸልይ ያለው አሁን መንፈሱ ሽባ ሆኗል። ግን ምንድነው ሲኦል ያለው ትክክለኛ መጽሐፍ ቅዱስም ዓለምም ማንም ሰው የሚቀበለው ምንድነው አንድ ሰው ሲሞት ስጋው ወደዚያ አፈር ይቀበራል። ከዛ በለጠ ነፍሷ ወደ ፈጠረው ወደ እግዚአብሔር አለ። ሰው ይሄ ሰማይን ምድርን ዓለምን የፈጠረው እግዚአብሔር ነው። አሁን ይሄ ሰው እኮ ከዚህ ሲወጥ ምን እንደሚገጥመው አያውቅም። ግን እኔ ያለም የመጣው እንትን ነኝ ይላል። ለሐሰተኛ ለመሆኑ ያረጋገጥክበት ነገር ምልክቶች አይተሃል? አዎ አይቻለሁ። የምናገረው ሁሉ ከእግዚአብሔር ቃል ውጪ ነው። ስለዚህ መጽሐፍ ቅዱስ ቅድም ብያለሁ፣ ከእግዚአብሔር የተላከ ነቢይ የምናገረው ስለ ራሱ ሳይሆን ስለተናገረው ስለ አምላኩ ነው የምናገረው። ይሄ ሰው ስለ እንስሳ ስለምን ማይሆን ማንም ሰው ህፃን እኮ ማይቀበል ነገር ነው የሚያወራው። ስለዚህ ምንድነው ከእግዚአብሔር አለመሆኑ የሚተረጋገጠው አንድ የእግዚአብሔር ቃል ስለማይናገር ይሄው ሰውየው ምንድነው ከእግዚአብሔር ሳይሆን ቅድም እንዳልኩት የሰይጣን ነቢይ ነው እንጂ የእግዚአብሔር ነቢይ አይደለም። እዚህ ዓለም ላይ እንዳልኩት የሰይጣን ነቢይ አለ፣ የእግዚአብሔር ነቢይ አለ። የእግዚአብሔር ነቢያቶች ምን ይሆናሉ? ስለ እግዚአብሔር ቃል ነው የሚናገሩት። የላከው እሱ ስለሆነ ለህዝቡ ፈውስ እንዲሆን በእነሱ ቆሞ እግዚአብሔር ታምራት እንዲሰራ የሚናገሩት ከመጽሐፍ ቅዱስ ነው። እሱ ደግሞ መጽሐፍ ቅዱስ አይቀበልም። የእግዚአብሔር ቃል ሰርቼበታለሁ። ሐሰተኛ ነቢያት ብዬ ሰርቼበታለሁ ለሱ ማለት ነው። አይ ነብይ ብቻ ነው ሌላ ምናምን የለም ነው እንደዛ ምናምን ብለው ሰርቷል። የማይሆን ነገር የመንስሉታል ደግሞ ይሄ የሚበላው ነገር ባዝሊን ምናምን አንድ ተራ በተራ ነው። ጋዜጣ ምናምን መጽሐፍ ባዝሊን ምንድነው ማለት ጠይቀው መስመር ተራ በተራ ካላወራን አንደረው። እነዚህ አይነት ነገር ስትበላ እግዚአብሔር ማመን በልብ ነው፣ በምግቡ በምን አይደለም። ሲሪየስ። ስለዚህ እግዚአብሔርን በልብ ውስጥ በምትሰራው ስራ ነው እንጂ የሚሰማ መጽሐፍ ቅዱስን ስለበላ ቃሉን በላ አይደለም። ቃሉን ስለተገበርክ ነው። ቃሉን በተግባርህ በአይምሮ ውስጥ አመላልሰ በውስጥ መስረጽና ማደግ አለበት እንጂ ቃሉን ብትበላው አይምሮ አያድግም። እንደ ምግብ ሰውነትህ ጡንቻ ምናምን ነው ምናምነው እውነትን ነው። ከ15 ሚሊዮን ዓመት በኋላ ከዛ በኋላ እነሱ ተረገሙና አጆና ጎጎቢና ጎጎሶሊና ሶሎ የሚባሉ ደግሞ 6 ሰዎች መጡ። መጀመሪያ ከእንቁላል የመጡ ዛይርና ዛይስ የሚባሉ 2 ሰዎች ነበሩ። እነሱ ደግሞ አሽን የሚባል መንግስት መጡ። አንተ ከእንቁላል አንተ ከዋሬ ተፈጠርከው። ዜን ብቻ ግን እነኚህ ከኤዥያ ከነጭና ከጥቁር 3ቱ አጆና ጎጎቢና ጎጎሶሊና ሶሎ መጡ። እነሱ ናቸው አሁን ያለው የዓለም ውጤት፣ የዓለም ህዝብ ውጤት ቁጥር። ስለዚህ አንተ ለብቻው ሌላ መጽሐፍ መፍጠር አትችልም። መጽሐፍ ቅዱስ ላይ ነው ያለቀው። ስለዚህ ወደ ሌላ አትሂድ። መጽሐፍ ላይ እኮ ነው የምለው። መጽሐፉ ላይ ነው የምለው። ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።